ከሷ ጋር ማውራት አልፈልግም። በቃ እውነቱን አልፈልገውም። በቃ እኔ አሁን ስራዬን ነው መስራት እንፈልግ። አትቸኩል እንጂ ቤኪ ምንድነው? ምን ሆነ ነው? ተነጋግረን ማታ ምንድነው ያወራነው? ከዚህ በኋላ ከማን ጋር ላንገናኝ አይደል? እናንተም ቤኪም የማያውቀውን እውነት አለመናገር ነው። ቤኪ ቆይ ተረጋጋ። ትናንትና ምንድነው ያወራነው? እና ለምን ተገናኘሽ? ቤኪ እንዳይጎዳ በሚል ነበር ይሄን እውነት እስካሁን ምንም ሳልናገር የቆየሁት። ስማኛ እኔ ስራዬን መስራት እንፈልግ። በቃ ተረጋጋ እንጂ። ደስታ መጣ ሄደ፣ አየሁት። ሐዘን መጣ ሄደ፣ አየሁት። ሰውም መጣ ሄደ፣ አየሁት። እኔ ነኝ ሰልሰለች ከኔ ጋር ያለሁት። ሰላም ውድ ቤተሰቦች እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የመጣሁት ለወሳኝ ጉዳይ ነው። እናንተም የቤኪን እውነታ ማወቅ ስላለባችሁ እሱን ነገር ለመናገር ነው ወደዚህ የመጣ ነው። ዛሬ እኔ ደስተኛ ነኝ፣ ምክንያቱም ቤኪ እውነታውን ማወቅ ስላለበት በጣም ደስ ብሎኛል። ያው ቀድመን መናገር ቢኖርብንም ግን አልቻልንም ያን ነገር ለመናገር። ዛሬ ግን ለመጨረሻ ጊዜ ቤኪ እውነታውን ያውቃልና ከዚህ በፊት ግን እኔም ብዙዎች በቃ ለምንድን ነው እንደዚህ ማታረግ ምናምን ነገር ብላችሁኛል። ያን ማድረግ ስላልቻልኩ ነው እንጂ እኔ ለቤኪ አይደለም ይሄን ነገር መናገር ይቅርና ብዙ ነገር ባደርግለት ደስ ይለኛል። ከመሲ በላይ በረከት ወንድሜ ነው። ከሷ በላይ እኔ ባደርግለት ደስ ይለኝ ነበር። ግን እኔ ደግሞ የሆነ እውነታ ስላለ ያን እውነታ ቤኪ የሆነ ነገር እንዳይሆንብኝ ስለምፈልግ ነው ለእናንተ በቃ እንደዚህ ነው ብዬ ማስረዳትም ለሱ መናገርም ያልቻልኩት። ብቻ እግዚአብሔር ይመስገን ዛሬ ደስ ብሎኛል። እሱም እውነታውን ያውቃል፣ ራሱንም የሚጠብቅበት መንገድ እናመቻቻለን ብዬ ተስፋ አደርጋለሁ። እና ያው ለተቀየማችሁ ደግሞ ይቅርታ ብያለሁ። እኔ ይህን ነገር እንድትቀየሙኝ ብያን ነበርም ያደረኩት ነገሩን ማድረግ ስላልቻልኩ ነው እንጂ። እና ዛሬ የመሲ አክስት ልጅ መጣለች። እውነታውን እሷ የምትነግረው ለቤኪ እውነታውን እሷ ታውቃለች እንጂ አሁን እኔ መናገር አልችልም። እና አንቺ የምትያቸው ነገር ካለ እውነታውን አንቺ በቃ ለቤተሰቦች ትነግራቸዋለሽ። ሰላም ቤተሰቦች፣ ያው ሰሞኑን ትንሽ ጓብዬ ነበር እና በተፈጠረው ነገርም በጣም ይቅርታ። ያው ስሜታዊ ሆኜ ነው ማለትም ያው እሷ እናንተም ያንተ ወንድም እንደዛ ቢሆን የምትሆነው ነገር ነው እና እኔ ቤኪን ያው አስቀይሜዋለሁኝ። ብዙዎቻችሁም ኮሜንት ላይ ምናምን አንቺ ምን አገባሽ ምናምን ነገር ስትሉ ነበር። ግን ለተፈጠረው ነገርም እንግዲህ ዛሬ ይቅርታ ለመጠየቅ መጥቻለሁኝ። እንግዲህ እናንተንም ይቅርታ ለማለት ፈልጋለሁኝ። ቤኪ ዛሬ እውነታውን ያውቃል ያለው ነገር አንቺም ትነግሪዋለሽ። ቤተሰቦችም ዛሬ ሁሉን ነገር ያውቃሉ። ዛሬ መጣ ነው እናንተም ቤኪም የማያውቀውን እውነታ ለመናገር ነው። ከነ መሲ ሰፈር አንድ ዱርዬ ልጅ አለና መሲን እንግዲህ ከቤኪ ጋር ባይሽ ቤኪን እጎዳዋለሁኝ ምናምን ሲላት መሲም ከቤኪ ለመራቅ ተገደደችና አሁን ላይ ለዚህም ነገር የተዳረገችው እሱን ላለማጣትም እንዳይጎዳባትም ፈልጋ ነውና አሁን ዛሬ እዚህ ላይ ወጥቼ መናገር ራሱ ለኔ በጣም ትልቅ ጉዳት አለውኝ። ልጁ በጣም ከባድ ልጅ ነውና እኔንም ሊጎደኝ ይችላል። እንግዲህ ያው እናንተም ጓ ስትሉ ምናምን እውነታውን ለምን አታውቁም ብዬ ነው ዛሬ የመጣሁት ወደዚህ እንጂ ችግር የለውም። እውነታውን አንቺ ከተናገርሽ እኔ እነግራቸዋለሁ። እና ወደ ቤተሰቦች ያለው እውነታ ይሄ ነው። እናንተ እንድታውቁት የሚገባው በረከትም የሚያውቀው እውነታ ይሄ ነው። ልጁን እኔም እያፈላለኩት ነበር። በእርግጥ ልክ ናት እሷ እንደዚህ ሚዲያ ላይ ወጣ መናገሯ ለእሷ ከባድ ጉዳት ነው የሚሆነው። ግን ልጁን እኔም እያፈላለኩት ነበር። ከኔም አልፎ ፖሊስ ራሱ እያፈላለገው ነበር። ግን ይሄ ልጅ በቃ እኔ እንጃ ሊገኝ አልቻለም። በቃ ሂደት ወፍ በሉት። ቤት እንደሚወጣ ቤት እንደሚገባ አይታወቅም። እና ቤኪ እንዳይጎዳ በሚል ነበር ይህን እውነታ እስካሁን እኔም ሳልናገር የቆየሁት። ወደ ገጠርም እንዲሄድ ያደረኩት እኔ ነበርኩ ገፋፍቼ። ግን ደግሞ አንዳንዴ በጠበቃችሁት መንገድ አትሄዱ። ወደዛ ሄዶ ነበር። እኔ ደግሞ ሌላ ውስጥ ስገባ ያን ነገር ደግሞ ሰማ፣ ተመልሶ ወደዚህ መጣ። ይሄ ነገር ደግሞ መሲ ሌላ ውስጥ እንድትገባ ሆነ። እናንተ በመሲ ፈርዳችሁባታል። እና መሲ ደግሞ ከሱ መራቅ የምትፈልገው ይሄን በቃ ቤኪን ለመጠበቅ ሲባል ነው ከሱ የራቀችው። ይሄን ጉዳይ የሚያደርገችው ከሷ ጋርም ፍቅር አለ። እሱን ደግሞ በቃ እንዳትርቀው እንዴት አድርጋ ትራቀው እንዳትነግረው ደግሞ እሱ ደግሞ ጓብዶ ከልጁ ጋር ይጣላል። የት ነው ምናምን ቤኪ ታውቃላችሁ ስራውን ሲል ያ ልጁ ደግሞ ዱርዬ ልጅ ነው እሷ እንዳለችው። እኔም አሁን እያፈላለኩት ነበር። ምንም ከተማውን ባላቀውም ግን ከጓደኞቼ ጋር እዚህም አሉ ከነሱ ጋር እየፈለግነው ነበር። ከኔም አልፎ ያው እንደነገርኳችሁ ህግም እየፈለገ ነው፣ በፖሊስ እየተፈለገ ነው ልጁ። እና ቤኪ እንዳይጎዳ
የሚለውን ነው። እና እንግዲህ ዛሬ ለበኪ እውነታውን እነግረዋለን። እናንተም እውነታው ይሄ ነው። እና ቤተሰቦች ያው በዛን ሰዓት እኔ በታሰርኩበት ሰዓት መሲናት ምናምን ያላችሁ ነበር። እናንተም በኪም ደግሞ መሲናት ብሎ ምናምን ጓይ ያለ ነበር። መሲ ደግሞ እኔ እንዳልሆነች አውቃለሁ። ምክንያቱም መሲ እንደዛ አይነት ጥፋት አታጠፋም ስለማቅ ነው። እና እንደዛ አይነትም ጠላት ስላለ ልጁ ሊሆን ይችላል ብዬ ስላሰብኩ ነው ከመሲም ላለመራቅ እንትን ያደረኩት። ቤኪና መሲን ደግሞ ለማስታረቅ ከነሱ እንትንም አልጠፋውም። ለዛ ነው እናንተም ለምን ምናምን ብላችሁኛል። ግን ይህን ነገር በቃ ስላላወቃችሁ ነው እንደዚህ ፍርድ ምናምን ልትፈርዱባት የቻላችሁ እንጂ መሲ ጥፋተኛ አይደለችም፣ ልክ ናት። ግን ነገሮችን እንግዲህ እንደ ፈጣሪ ፍቃድ አሳከን ልጁን ለማቀረብ እንሞክር። ቀስ በቀስ ልጁን ቤኪና መሲን አንድ ላይ አድርገን አንድ ላይ ሆነው ልጁን ግን ቀስ በቀስ በህግ ይዘን እንትን ለማድረግ ፈልገን ነበረ። ግን ደግሞ ያው አልተቻለም። መሲ እንደገና ሌላ አደጋ ውስጥ ገባሽ መሲ፣ እኔም ደግሞ ሌላ ውስጥ ገባሁኝ እና በመሀላችሁ ብዙ ጠላት አለ። ግን ያን እውነታ ማን ነው የሚለውን ነገር ሳታውቁ ከሌ ነው ብሎ ለመወሰን ከባድ ነው። እና በዛን ሰዓት እኔ በኪ ጋር አምስጣላ ነበር። እሷ ናት ሲል እሷ አይደለችም ያልኩት፣ ምክንያቱም እሷ ናት ያለበት እሱ ይሄን እውነታ ስለማያውቅ ነበረ። ያው እንግዲህ ዛሬ እሱም እውነታውን ያውቃል። በተቻለ መጠን ልጁን እንፈልገዋለን። ወደ መንግስት ማለት ወደ ፖሊስ ምናምን አቅርበን ያለውን ነገር እንዲቀጣ እናደርጋለን። ይሄ ነው በቃ። ለቤኪ እንደውልለትና እንግዲህ ቤኪ ይምጣ። ቤኪን በቃ እንነግረዋለን እውነታውን አይደል? አዎ። ሄሎ ቤኪ፣ ሰላም ነው? እንዴት ነው? ምንድን ነው አዲስ? በጣም እየወጣ ነው። አዎ ዞር እያልኩ ነው። እና የሆነ በቃ ፈልጌ ነበረ። ምን ነው? በባለፈው የተገናኘንባት ቦታ የለችም? ምንድን ነው? ምን በሰላም ነው። ያው ፈልጌ ነው። ከዛች ከቻልክ ናማ ታዲያ ና ፖለታ ነው ቤት ናና አብረን እንወጣለን። እና ነው አሁን ፈልጌ ነው። ለወሳኝ ጉዳይ ነው የፈለግኩና እና አብረን እንመለሳለን። እሺ በቃ የት አካባቢ ነበር ያልከኝ? በባለፈው የምንገናኝበት ቦታ የለችም? እሺ ነው። ከዛች ጋር ነው አፍጥነውሽ። እሺ በዚህ ነው አይደል? አዎ እዛች ቦታ። እሺ እንግዲህ ሲመጣ አጓ ነው የሚለው ያለውን ነገር እንግዲህ እውነታውን ያውቃል። አንዴ ታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ስመኝ ስሟን ደጉም በኖ ብታለል ለፍቅር ባልችለው በኔ አቅም በመኖር ይበጃል። ሰው ማመን አይቆምም፣ ብቻ እንኳን አለፍኩት ብዙ ብሰቃይም ሕይወት ይቀጥላል። መቼም አልሞኝም እውነት መቼም እውነት ዝንታለም ይበራል። ኧረ እኔም አለው ችግር የለውም። ምንድን ነው ኮና ተጋበል ዛሬ በቃ እውነታውን ማወቅ ስላለብህ። የምን እውነታ ነው? ክብሮም አይደለም ያልኩህ ነው። ቤኪ ምንድን ነው እንደዚህ ድርቅ አትበል እንጂ ምን አይደለም። ኧረ እኔ ቲቲ ካንቺ ጋር ነው ማውራት አልፈልግም። በቃ ይኸውልህ ለምን የፈለከኝ? ስማኝ ይኸውልህ እሷ ለምን የፈለከኝ? ኧረ በስመ አብ ዝም ብለህ ተናገር እስኪ። አትቸኩል እንጂ ቤኪ ምንድን ነው? ምን ሆነህ ነው? ተነጋግረን ማታ ምንድን ነው ያወራነው? ከዚህ በኋላ ከማን ጋር ላንገናኝ አይደል? ቤኪ ቆይ እስኪ መጀመሪያ እውነታው ምንድን ነው በል። አንተ እኔ ምን አገባኝ ስለሆነ ነው። እስኪ ዝም በል። ቆይ ካንቺ ጋር ማውራት አልፈልግም። ችግሩን ለመፍታት እኔ ችግሩን እንደዚህ አይደለም። ይኸውልህ ቤኪ የምን እውነታ ነው? እኔ አልፈልግም። አውርተን ትናንትና ምንድን ነው ያወራነው? በፈጣሪ አዳምጠኝ እንጂ መጀመሪያ አንተ እኔ አልፈልግም። በቃ ስለሆነ ነው እኔ አልፈልግም። አይደለም ክብሮም ይኸውልህ ደግሞ አንተ ኧረ በስመ አብ ትናንት አውርተን አይደለም መጀመሪያ እኔ ምን አንተ ምንድነው ችግር? ቆይ ችግር የኔ ችግር ቤኪ ቆይ ተረጋጋ። ትናንትና ምንድን ነው ያወራነው? እና ለምን ደም ታገናኘሽ? መጀመሪያ ምን እሺ ትናንት ከሷ ጋር ተጣላን። እሺ አሁን ምን እንስማኝ እንጂ ይኸውልህ እሺ ምንድነው እሺ የምትናገረው ንገረኝ። አንተ ይኸውልህ እንደዚህ ተናደህ የሆነ እውነታውን ስታውቅ ግን
በዛን ሰዓት ትጸጸታለህ። አሁን እንደምትጸጸተው እኔ እና ትናንትና ያወራን ምንድነው? ከዚህ በኋላ ከመሲም ከነቲቲም ጋር ላንገናኝ ያለች እና ታዲያ እኔ እዚህ ጋር የቆየው እነሱ በልጦብኝ ነው። ቲቲ ይኸውልሽ፣ እኔ ትናንትና እንደዛ አድርገሽ ዝም ያልኩ እኔ የምሬን ነው። ከሰው ጋር መጣላት ስለማልፈልግ ተረጋጋ። ይኸውልህ ቤኪና ችግር የለውም። እሷ እኮ ይቅርታ ብላለች አይደል? ይቅርታ ብለህ ደግሞ ምን ሆነህ ነው አንተ? ግን ምንድነው ችግር ከነሱ ጋር ያለ ነገር? እኔ እኮ የመጣሁበት ምክንያቱም ታውቃለህ አይደል? አንተ ምንድነው እንደዚህ ጓመተ የመጣበት እኔና መሲ ለማስታረቅ ነው። አይሆንም። ፈጣሪ ደግሞ የሆነ ነገር አይሆንም ካለው አንተ በግድም ታደርገው ነገር እውነቱን ስታውቅ ግን እውነቱን ነው ወንድሜ ብለህ ትጸጸታለህ። ከኔም አልፎ ለመሲም ትጸጸታለህ። እኔ አልጸጸትም። ነው የምትጸጸት? እውነቱን ስታውቅና እውነቱ ምን እንደሆነ መች ታውቃለህ? እሺ እውነቱ ምንድነው? ተናገር። እውነቱን በነገረኝ አየሁ እስከ ዛሬ ክብሮ ዛሬ ጥለኝ ብትል በቃ ነግሬሃለሁ። እውነቱን እኮ ከእሷ ጋር ማውራት አልፈልግም። እውነቱን እሷ መናገር ከእሷ ጋር ማውራት አልፈልግም። ኧረ በፈጣሪ እኔ መናገር ከቻልኩና እስከ ዛሬ ለምን አለ? በቃ ተው፣ እውነቱን አልፈልገውም። በቃ እኔ አሁን ስሬን ነው መስራት የምፈልግ። በቃ መጀመሪያ እውነቱ ምንድነው? አሁን አንተ ያልከልተኝ ይኸውልህ፣ እኔ መሲ ጋር አልሄድኩም። መሲ ጋር ሄደህ ነበር አልሄድኩም? ንገረኝ። እቻት ነው የመጣሁት። ደህና ናት አዎ ተሽሏታል። ከዚህ በኋላ ቲቲ ይኸውልሽ፣ እኔ ስለሷ ጉዳይ አያገበኝም። ትናንት ተናግሬያለሁ፣ ግን እውነቱን አልፈልግም። ምን ያደርግልኛል? ስለ እውነቱን ተረጋጋ እንጂ እናት፣ እስኪ ተረጋጋ። እሷ ይቅርታ አለች። ይቅርታ ወዲያሽ ምን እሷ ይቅርታ እያለች ከይቅርታ በላይ ምን አለች? እሺ ይቅርታሽ ተቀብያለሁ፣ ችግር የለም ተቀብያለሁ። ይቅርታሽ ግን እኔ ማውራት አልፈልግም። እሺ አንዴ ላስረዳ። በቃ እኔ አልፈልግም። ይኸውልሽ አንተ አልፈልግም አልካ። ቤተሰቦች ግን ካሜራ ይዘናል። ቤተሰቦች ደግሞ ማወቅ ስለሚፈልጉ እሱን ነገር ደግሞ ለእነሱ ተናገሩ። እሺ አንተ ንገረኝ። እሺ ይኸውልህ ከእነሱ በላይ ደግሞ የምትጎዳ አንተ ነህ። እኔ እኮ አንተ እንዲህ ቤኪ፣ ኧረ በእናትህ እሺ ንገረኝ። እኔንም ተረዳኝ። እሺ ንገረኝ። እኔ በነግርህ እስከ ዛሬ እኮ እነግርህ ነበረ። ግን እሺ እና ታዲያ የምን እውነታ ነው? ማን ነው የሚነግረኝ? እሷ ልትነግረኝ የመጣች እያልኩ እኮ ነው። ይኸውልህ እውነታው መጀመሪያ ጠጋ በል። በቃ አንተ ምንድነው መሲ ያንገራግራት የሰፈር ልጅ አለ የሆነ ዱርዬ ማለት ነው። እሺ እና እንግዲህ ከቤኪ ጋር ባይሽ እገለዋለሁ። ቤኪንም አንቺንም እጎዳሻለሁ። ማን ነው? ምን ማለት ነው? አይታወቅም። ፖሊስም አያውቀውም ልጁን ራሱ። በቃ እሺ ቆይ እስከ ዛሬ ተደበቀው የነበረው እውነታ ይሄ ነው? ይሄ ነው እውነታው ይሄ ነው። እኔ ደግሞ ልጅ ብዙ ነገር እየሆነች አለ። ይሄ እኮ ምንድነው? ሻውን የሚደበቅ ነገር ነው? ንገሩኝ። ሻውን ይሄ ልጁ ምንድነው? መጀመሪያ ማለት ነው እኔ እኮ እንደመጣው ነገሩን ማጣራት የፈለኩኝ ነገሩ ምንድነው ብዬ ነው አይደል? እኔ አንድ ነገር ልንገርህ ክብሩ፣ ይሄንን ነገር የምታረጉት እኔና መሲ ለማስታረቅ የምታረጉት ሰበብ ነው ወይ? እውነታ ነው። በቂ እኔ ቆይ በምን አውቃለሁ? ወይ ላንተ ዋሻለሁ? በምን አውቃለሁ? ቆይ ንገሪኝ። እኔን መነኝ። እንዴት አምንሻለሽ? በምን አውቃለሁ? እያስረዳው ይቅርታም እኮ እያልኩ ነው። ይቅርታሽን ተቀብያለሁ። እሺ በቃ ተቀብያለሁ። ግን ይሄን ነገር ግን መቀበል አልችልም። ኩሮ እውነት በጭራሽ እውነቱ ይሄ አይደለም። ለአንተ ብትነግር ነገሩ እኮ አንተ ሄደ ልጁን ጓትል በማለት እንደ ህግ ባለበት ሀገር የሰው ልጅ ገለዋል፣ የሰው ልጅ ጎደዋል። ምን ማለት ነው? መሲ መጣ ካንተ ጋር በቃ ጥላ ሄደችው። ምክንያቱም ይሄ ነው አንተ እንዳትጎዳ ስለምትፈልግ ነው እንጂ እውነት በቃ አንተን ጠልታ አይደለም። ለአንተ ብላ ነው ካንተ መራቅ የፈለገችው። አንተ ደግሞ የማታውቀው ነገር ስላለ በቃ ደርሰህ ጓ ነው የምትለው፣ ትቸኩላለህ። ለምንድን ነው እኔ መቸኮልን እኮ እሺ ቆይ ክብሮም፣ እሺ አሁን ቆይ እሺ አንተ የታሰርከው ለምንድን ነው? መልስልኝ። ልጁን እኮ ነገርኩህ አይደል? እሱ ልጁ ራሱ ሊሆን ይችላል እያልኩ አንተ ለምን ብሎ አንተን የታውቀው? እሺ ይኸውልህ ልጁን አሁን እኔ ራሱ እየፈለኩት ነበር። ልጁን ግን ላገኘው አልቻልኩም። ሲቀጥል ደግሞ ፖሊስ ራሱ እየፈለገው ነው። ልጁን ታውቃለህ? ለምንድን ነው የሚፈልገው? ልጁ በጣም ብዙ ወንጀል የሰራ ልጅ ነው። ቤት ራሱ የሚያድር አይመስለኝም። እሺ ቆይ ነው እና ይሄን እኮ አንተ እንደ እየነገረች አይደል? እሺ ቤት የማያድር ከሆነ ልጁ ዱርዬ ከሆነ ከመሲ ምንድን ነው የሚፈልገው? ንገረኝ። መሲን ይወዳታል እያለችው ይፈልጋታል። እሷን ከሱ ጋር ባገኘሽ እሱን እገለዋለሁ አለ። ለምንድን ነው ህግ ባለበት ሀገር እንደዚህ አይነት ነገር እንዴት ነው የሚሆነው? በቂ ነገር ቆይ አንተ ጋር ነው እነሱ አንተ የምትውል ስራ ነው አይደል? ስራ ገበኛው ግን ክብሮም ይኸውልህ ይሄን ነገር የፈጠራችሁት ምናልባት እኔና መሲ ለማስታረቅ ይሆናል። እኔ ደግሞ አልፈልግም። በቃ ስለዚህ እኔ እውነታውን ማወቅ አልፈልግም። እሺ አሁን የባሰ እንደዚህ ነገር ነግራችሁ ለምን ታጨናንቀኛለህ? እኔ እውነታውን ማወቅ አለብህ እያልክ እኔንም እያጨናነቀኝ ነው። መሲን ደግሞ ባልሆነ ፍርድ እየፈረድክባት ስለሆነ እውነታውን ወቅ ይሄ ነው። አሁን አንድ ነገር ልንገርህ። አሁን ከዚህ በቂ ይኸውልህ አሁን መናደር ሳይሆን እኔ ይሄን በቃ ተረጋጋ። እሷ ራሱ እኔ መናገር ስለማልችል እኔ አልተናደድኩም። እኔ አልሰማኝ። በቂ አትናደድ። እሷም በቃ እውነታውን እንድትናገር ነው እኔ ራሱ ያስገደድኳት ማለት ነው። መሲ እንደዛም ጠላት የመጣች ማለት ነው። ማወቅ ስላለብህ ወደፊትም ደግሞ አንተ ራስህን መጠበቅ ስላለብህ የእኔን ራሱ እንደ መሲን ወቅሳት አይደል? በዛን ሰዓት ግን እሷ አይደለችም። ያ ልጅ ሊሆን ይችላል ብዬ ነው የማስበው። ምክንያቱም ያ ልጅ ጠላታችን ነው አይደል? ግን አንተ ደግሞ እውነቱን ሳታውቅ ዝም ብለህ እየተጓዝክ ነው ያለው። ከዚህ በኋላ እውነታውን አውቀህ ራስህን እንድትጠብቅ ከተቻለ ደግሞ ወደ ሌላ ቦታ እንድትሄድ ነው እኔ በቃ የምፈልገው ማለት ነው። እኔ ምንም ክብሮ ምንም እየተዋጠልኝ አይደለም። በቃ ዞሮ አይደለም። ቆይ እኔ ዋሻለሁ። ቆይ እኔ ዋሻኛለህ አይደለም። ግን አንደኛ ይሄ የሚደበቅ ነገር አይደለም። እሷንስ አይደለም እሷስ ይቅርታ እያለች አይደለም። በቃ እስር ቤት እንደ የሚወጣ የሚገባ በቃ ልጁ ምንም እሺ በቃ እውነታው ይሄ ነው። አዎ
እውነታው ከሆነ ደግሞ እኔ አንድ ነገር ልንገራችሁ። ከዚህ በኋላ በቃ ስለኔ ስለዚህ ጉዳይ ማሰብ አልፈልግም። ስለመሲ ጉዳይ ማሰብ አልፈልግም። አሁን ቲቲ ዘመድሽ ሊደብርሽ ይችላል። ይሄን ስናገር ራሱ እኮ ለኔ እኮ የምጎደውን ጉዳት እኮ እኔ የማውቀው ልጁ ለምንድን ነው አንቺ ደግሞ የምትጎጁሽ? ይሄን እውነታ ደግሞ ለአንተ መናገሩ ለልጁ ለሷ ሪስክ አለው። ምክንያቱም ለምን እንደዚህ ያልሽ በግልጽ ተናገርሽ ብሎ ሊያስብ። እሺ አሻውን ምን እንዳደረገም እንዳትነግሪው ነው ያላት እኮ አይደል? ለምንድን ነው ይሄን መናገር ከፈለጋችሁ ካሜራ ላይ ወጣ ለምን ተናገርሽ? በቃ የሚያውቅ ስላለባቸው ቤተሰቦች ደግሞ ግዴታ ደግሞ በቃ ማወቅ አለብን ነገሩን ለምን አትነግሩልን ስለሚሉ ለአንተም መናገር አለብን ቤተሰቦች ማወቅ ስላለባቸው። በቃ እውነቱን ሰምቻለሁ፣ ግን ይሄንን በራሴ መንገድ ማጣራውን አጣራለሁ። ስለመሲ ጉዳይ ደግሞ እኔ አልፈልግም። አሁን ስራዬ መስራት እንፈልግ እኔ ስራዬ መስራት እንፈልግ። በቃ ተረጋጋ እንጂ ቤኪ እና ቤተሰቦች ያው ጉዳዩን እንግዲህ ቤኪ ማውቋል እንደምታዩት ተናዷል። ችግሩን በራሴ ፈተዋለሁ ነው ያለ። ግን በራሴ ፈተዋለሁ ያለበት የማይሆን ውስጥ ሌላ ውሳኔ ለመወሰን ነው እንጂ ይሄ ጉዳይ የሚፈታ ጉዳይ አይደለም። እንደነገርናችሁ ልጁ ደግሞ ምንም ስራ የማይሰራ ልጅ ነው። ቤኪ ደግሞ እንደምታውቁት ስራ የሚውል ልጅ ነውና በቃ ቤኪ ራሱ እንዲጠብቅ ነው አሁንም ይሄን ልንናገር የቻልነው እንጂ አንናገርም ነበር። ቤኪ በጣም ስለሚቸኩል የሆነ ነገር እንዳይፈጠር የሆነ ወንጀል ውስጥ እንዳይገባ ምናምን ስለፈለግን ነበረ። ግን አሁን በቃ ተናዶ ሄዷል። እቤት እጄ እንግዲህ አረጋጋዋለሁ ያለውን ነገር ደውላ አሳውቀኝ። ልጁ እንግዲህ ችኩል ነው እንዳየሁትም ዞሮ እንግዲህ ምንም ማድረግ አይቻልም። ያለውን ነገር እንግዲህ እጄ አረጋጋዋለሁ። ደውላ ንገረኝ። በቃ እሺ በቃ መሲንም አይዞሽ ባያትሽ መዝቻታለሁ። እሺ በቃ እሺ ቻው።